አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ለኔም እድል ይሰጠኝ። እንዴት ናችሁ? ሰላም ብለናል። እንኳን ደህና መጣችሁ። ሰላም አሌይኩም እና ሀባይ ዛሬ ማለት ነው በየሶሻል ሚዲያው ላይ የመዳም ልጅ ደፈረኝ የሚሉ ሰዎች ግን በጣም ነው እንዴት የተደፈሩት። ማለቴ እንዴት ነው አንድ ሰው ጸጉረ ልውጥ ሰው ፊት ሳታሳዩ ደፍሮ የሚይዝሽ? ማለቴ አሁን ቢያንስ እንደው አረብ ለአረብ ቢሆኑ እሺ ያኔ አይፈራሩም። ሀበሻ በጣም ነው የሚፈሩት፣ ይጸየፋሉ። ሀታ ራሱ እንዴት ነው ከዛ አልፎ ደፈራ ድረስ የደረሰው? ይፈራሉ እኮ እንዴ። እኔ አሁን በፊት የሆነ ቤት ሰራ ነበርና ሰውየው በጣም ተናኮለኝ ነበር፣ እውነት ለመናገር ማለት ነው። ያኔ በቃ ልይሽ ምናምን ነገር ምናምን እጅ ዘረጋል ሰላም ልበልሽ ምናምን እና እኔ ወላሂ እዝ ነው ብለው ቀር ወዝ በቃ እኔ ሲጀምር እኔ አስተግፍሩላህ ጸጉሬ ነው የሚቆም አልወድም እኔ። ገባችሁና በጣም ብዙ ባለጌ አረቦች አሉ። በዛ ቤት ብዙ አመት ሰርቻለሁኝ ምንም ሳያደርገኝ ማለት ነው። ፊት ሳልሰጠው ማለት እኔ እናቱ ቤት ነው የምሰራው እናቱ ቤት ነው የምሰራውና እሱ ይመጣል። እናቱን ለማየት ሲመጣ እናቱን ለማየት ይመጣል። خلاص ያኔ የሆነ ነገር ሲል እኔ ፊት ነሰዋለሁኝ ወይ ደግሞ ወደ ውጭ እወጣለሁ። እሱ ሲመጣ ያው ገጠራማ ስለሆነ ሀውሽ ምናምን ስላለ እኔ እወጣለሁኝ። ይሄንን ለማድረግ እኔ ግራ ይገባኝ ማለት ለሚስቶቻቸው ምናምን ሹፍ ይሄንን ለማድረግ የተዳረገው ደግሞ ቤቱ ፋዲ ስለሆነ ነው። ማንም ሰው የለም ማለት ልጆቿ ጨርሰው አግብተው ወልደው አርጅተው አልቀርቡም ልጆቿ ማለት ነው። እና ይመጣሉ፣ እናታቸውን ያያሉ፣ ይመለሳሉ። እና እሱ የሚመጣው ሸሩ ሰው ጭር ሲል ይመጣል። አውሬ ነበር እና አሮጊቷ ሴትዮዋ ደግሞ አሮጊት ስለሆነች ያኔ ብዙም እንደዚህ የመቆጣጠር ችሎታ የመስማት ምናምን የማየት ብዙም ኃይል ስለሌላት አታየውም። እና ያንን ተገን አድርጎ ወላሂ መልከስከስ ይፈልጋል ማለት ነው። አዎ በጣም ብዙ አሉ እውነት ባለጌ እና በጣም ባለጌ አሉ። ግን ፊት ከሰጧቸው ወይም ደግሞ የሆነ እንትን ካሉ ነው እና ደፍረው እንትን የሚሉት። እኔ ግን የሚገርመኝ ለአረቦቹ ይናገሩብናል ብለው እንዴት አይፈሩ? ላላ አያምኑማ። አንቺ ደግሞ ማን ነው የሚያምኑሽ? ስጋቸውን ነው የሚያምኑት። አንቺን ሀበሻ ነው የሚያምኑት። እንደውም አንቺ ነሽ የምትፈልጊው ነው የሚሉሽ። በጣም ከባድ ነው። እና አንድን ሰው እንኳን አረብ አይደለም ሀበሻ ራሱ ፊት ካልሰጠሽው ወላሂ አይቀርብሽም፣ ጭራሽ አይቀርብሽም። አንቺ ቆንጆ ነሽ ወይ ደግሞ የሆነ ነገር ሲልሽ ሳቅ ካላልሽው በጭራሽ። እና ቤተሰቦቼ ማለት ነው ፊት ካልሰጣችሁ ኮስተር ካላላችሁ ማንም አይደፍራችሁም፣ ማንም አይደፍራችሁም። እና ያ ሰውዬ ማለት ነው እኔን ከመተናኮል አልፎ እንደውም ለእኔ ተገን ነው የሚሆነው። ማለት ስራ ምናምን በቃ ባሮጊቷ ሰበብ ምናምን ሲሉኝ እሱ ወላሂ እንደ እሱ አይነት አናገኝም፣ እሷ ናት እናቴን የያዘችው። እሱ እንግዲህ ያኔ እኔን እንትን ሊሸነግል መሆኑ ነው መሰለኝ እንደዛ ይላል። እና ፊት ካልሰጠሽ ትከበሪያለሽ። እውነት ነው። ማንም አይደፍራችሁም። እና አረቦች ፊት እያዩ ነው። አንዳንዶች ባለጌ ወንዶች እውነት ፊት እያዩ ነው። በጣም ደግሞ ጥሩ አረቦች አሉ እውነት ለመናገር። ግን አንዳንዶቹ ደግሞ ልክስክሳሉ። እና ራሳችሁን ጠብቁ። የምትተኙበትን ክላስ ባለጌዎች ግን እነሱ ምን ልሁን ብለው ነው? ቆይ ወላሁ አለም። ሱብሃንአላህ በጣም የሚገርም ነው። ሚስቱን አስቀምጦ አጃኢብ ነው። ያሳዝናል በጣም። ለነገሩ ሀገራችንም እና ማለት ነው ወላሂ አረብነቱ እንዳያታልላችሁ። ወላሂ አንዳንዶቹ በቃ መሰለን አረብም ስለሆነ ይመስለኛል ገባሽ ፈልገው ይሰጧል። እና አረብ ስለሆነ እንዳትታለል። አረብ ለራሱ ነው አረብ የሆነው። እና አንቺ እንደው ያርገውና ብታረግዢ ምናምን ማንም አይረዳሽም። እሱ ራሱ ዞር ብሎ አያይሽም። እሱ ነው እንደውም ለሾርጣ የሚሰጥሽ። እና ወዶቼ ራሳችን ጠብቁ እንላለን። እንግዲህ በጣም ከባድ ነው። በሰው ቤት ሲሰራ ብዙ ነገር ያጋጥማል። ግን ይሄ በጣም ከባድ ነው። ሴትም ልጅ እስከሆናችሁ ድረስ በተለይ ያው ማርገዙ ምን ሴቷ ላይ ስለሆነ እንዲሁ ዘወር ስለሚል የሌለውም ማለትም ስለሚችሉ አሁን ባለፈ እንደዚህ የመዳም ልጅ ከመዳም ልጅ ነው ያረገዝኩት ምናምን ብላ
የእውነት በጣም ነው የገረመኝ። ሴትዮዋ ተሳፍራ ነው ምናምን እንደዛ ያደረግነው አለ። በጣም እኮ ታዲያ ምን አስቀመጥ? ሴትዮዋ ጠለብ ናት። ለላ ጠለብ አይደለች እና ጠለብ ካልሆነች እኮ መጨረሻ ላይ ጥያቄው ማሪ ያኔ የሆነ ነገር መልከስከስ ካልፈለገች ጠለብ ካልሆነች ሰዎቹ ተሳፍረው እሷን አስቀምጣት ባዶ ቤት ማሪ ወንድ ጋር በላግል ሀዳ ያኔ ብዙ አመታት እንግዲህ የሰራሽበት ከሆነ ላ ቢሆንም እንዴ ወጣ ብላ ትናፈስ እንጂ አበሻ ጋር ሽብክንቲ ኢጃዛ ቤት ታረፍ ትበል እንጂ ወጣት እንዴ እነሱ ከሄዱ አይ አንዳንድ ልጆች የማይወጡ ኢጃዛ ማረፍ የማይወጡ ወንድ ካለ አደጋ ነው። ወንድ ካለ አደጋ ነው። ላ ማለት ጥሩ ሰው ነው እያሉ እኮ ቢሆንም ከባድ ነው። ጥንቃቄ ያስፈልገዋል ማሪ። እሱ ስለምን አስቀረ? አንዳንዶች እንደዚሁ ለመልከስከስ ብለው የሚቀሩ አሉ። አረቦቹ ቤተሰቦች ሁሉም ሲሳፈሩ የሚቀር ሰው አለ። አቀደውበት ምናምን ምክንያቱም እኔ እንደዚህ ሰምቻለሁ ዱባይ ላይ እንደዚህ ሲገባ ምንድነው 8 ወሯ ምናምን ሴትዮዋ ማረቧ ሰማች፣ ግን አስወጧት ከሱ መሆኑን አረብ አላ የምር አስወጡኝ አለች። እንደውም ሀቢባቢ መጣ እንዴ ያኔ በቃ እንግዲህ እስከ ልጅ አስወጧት ከመዳም ቤት በቃ እና በጣም ልጁንም አይፈልጉትም ወልዳ ምናምን አቅፋ ሶሻል ሚዲያ ላይ እርዳታ ቆይቶ እንትን እያለች ነበር። አላየሽም? እና ከዚህ ሁሉ ራሷን ብትከላከልስ እንደው እና በጣም ያሳዝናል። ኤምባሲ ሄዳ ኤምባሲ በር ላይ ጣሏት ምናምን ሀበሾች ማለት ነው። ያው እንትን ሲሉ እንደውም ሀቢባ በጥያቄ እያፋጠጦች ነበር። ስንት ጊዜ ብዙ ጊዜ ነው ወይ ምናምን እያለች ታየው። እሷ ብዙ ጊዜ ነው እየመጣ እንትን ይለኛል ዱላሂ በጣም ነው እንደ እየመጣ ማሻአላ ከዛ በቃ ጀለፍ እና ስራውን ጥራወጣ ማለት ጸለብ ካልሆነ አሸከማታ ለላ ይቅርታ ዝጋ እንትን ያልኩት ተዘግቶብኝ ነው መውጣት አልችልም ማለች። በሩ ተዘግቶብኝ ነው መውጣት አልችልም። በቃ እንደዛ ብላ ማለት ያኔ በሩ ተዘግቶብኝ መውጣት አልችልም እንዳልወጣ አድርገውኝ ነው አረቦቹ። መውጣት አልችልም ብሎ ወደ ሌላ ቤት መውጣት ስለማትችል ነው ያልወጣሁት ነው የምትለው እንዴ። እነሱ ሊሳፈሩ ሲዘጋጃጁ መሄድ ይፈልጋለሁ ማለታችን ቢጃዛ ከመሳፈር ያማ ትችል ግን ከሆነ በኋላ ከሆነ በኋላ በቃ ከደፈራት በኋላ አትወጭም አሉ። መውጣት አልቻልኩም። በቃ እንደ ማገት እዛው አስቀመጡኝ አለች። ስታረግዝ አወቁ። ማን ነገራቸው? እሷ ለሱ እሷ መሰለችኝ ጀለፍ። ከዛ እንትን ዞሮ ሴትዮዋ አውቃ ምናምን እናቱ ኧረ ወላሂ እነዚህ የተመረቁ ናቸው ማሪ። ሳውዲ ነው ወደ ዱባይ አለመግደላቸው ማሪ። እንዴ እነዚህ እኮ አንቺ ዲቃላ ልጁን ይዛ እኮ በጣም ነው ይጸየ እንዴ ቅሳስ እኮ ነው አንቺ ልጁን ይዛ እንደገና ኧረ ጥሩ ሰዎች ናቸው በር ላይ ምናምን በቲክታክ ወይኔ እና ታዲያ ያኔ ያልከሰሳቻቸው ምናምን ነገር ስማቸው ጠፋ። እንትን አከራዬ ከነሱ ጋር ተባብሎ ምናምን እያለች ነበር ብር ስጡኝ ምናምን እና ከዛ በቃ ዝም እንላለን እና እየተባባለ አከራይም እንትን ሲል ከዛም በኋላ አከራይም ደግሞ አሁን ብር አልሰጠም ሲሉት አስወጣኝ። ተመልከቻይሽ ከዛ አስወጣት። እንደገና ሀበሾች አግኝተው ኤምባሲ በር ጣሏት። ከዚህ ሁሉ መዘዝ ማሪ ራሷን ብትጠብቅ ኢጃዛ ሄዳ እንደው ብትጠብቅ እንዴ ከባድ ነው በጣም። ይሄ ነገር ይፈጠራል ብላ ታስብ። ኧረ ተይ ይሄ ቀላል ነገር ነው ማሪ። ቤተሰቦቹ ጭቅቅ ብለው ሄደው እኔ ከወንድ ጋር ምን አስቀመጠኝ ከማላውቀው ወንድ ጋር እንዲያች አባት ልጁን የሚደፍርበት ዘመን እኮ ነው። ወንድም እህቱን የሚደፍርበት ዘመን አይደል? እንኳን ባዲያ ሆ መጠንቀቅ እና አሁን ማንም አልጠቀማት አቤት ሽፍት ያየሽ አሁን ልመና ላይ ወጣይ ልመና ላይ እንኳን ወጣ ማለት ነው። ሲል በቃ እንዴት እንዲያረጋት ሀቢባ ራሱ እንዴት ፈልገሽ ነው ምናምን ማህር ያየሽ እንዴ ምን ነው እንዴ ምንድን ነው የሚባለው? ኧረ ከባድ ነው እንዴ ክብርሽን አጥተሽ ልመና ሰው ፊት እንዴ ምን ነው ከዚህ ሁሉ ምን ነው መራ መጠንቀቅ። አትፍረድ ይፈረድብሃል ነው ግን ወላሂ ካልፈለጋችሁ ማንም አያረጋችሁ አያስገድዳችሁ። ምክንያቱም እንደው ሊያስገድድሽ እንኳን ቢሞክር ማለት ነው በቃ ጥለሽ መውጣት ነው ጥለሽ መውጣት። ከዚህ ሁሉ መከራ እስከነ ክብርሽ ጥለሽ መውጣት። አዎና ወዶቼ ይመስላል እንግዲህ እናንተ ማሰብ እንደው ከባድ ነው ወላሂ አላህ ሙስታን ያኔ በሰው መፍረድ ከባድ ነው ግን ቢሆንም ይሄ ከባድ ነው አስቸጋሪ ነው። እንዴ ኧረ ጥሎ መውጣት እናቴ አስቸጋሪ ነው። እና ውዶችዬ እስኪ እንግዲህ እናንተ ማስተያየታችሁን
ተሳስተንም ከሆነ ይቅርታ። አስተያየታችሁን ጣል ጣል አድርጉብን ቤተሰብ። አይዋ ይመቻችሁ። ሰላም